ይህንን ቪዲዮ አይቶ የጨረሰ ሰው እርግጠኛ ነኝ በህይወቱ አንድ አዲስ ምዕራፍ እንደሚጀምር አልጠራጠርም። የምናረገው ነገር እንደዚህ ነው። በዚህ ቪዲዮ መጨረሻ ላይ በደንብ ነግራቸዋለሁ። ለ24 ሰዓት ማለትም ለአንድ ቀን ምንም አይነት ሶሻል ሚዲያን ላለመጠቀም ፋስት እናረጋለን። የሶሻል ሚዲያ ጾም። ይህንን ለምን እንደምናረግ አንድ ወሳኝ ነገር ልነግራችሁ ፈልጋለሁ። መጽሐፍ ቅዱስ በመዝሙረ ዳዊት ላይ እንደዚህ ብሎ እግዚአብሔር ሲናገር እናያለን። እረፉ እኔም አምላክ እንደሆንኩ እወቁ አለ። እግዚአብሔርን ማወቅ የምንችልበት አንደኛው መንገድ በማረፍ ውስጥ፣ በሬስትነስ ውስጥ፣ በጸጥታ ውስጥ እንደሆነ ሚስጥር እየነገረን ነው። በዚህ ዘመን ታዲያ ሰይጣን እኔና እናንተን ከመንፈሳዊ ነገር ለማራቅ ከእግዚአብሔር አጀንዳና እቅድ ለማራቅ ትልቅዬ ይዞ የሚመጣው መሳሪያ ነው። ይልቁንስ በጣም ትንሽዬ በኪሳችን ውስጥ የምትገባ በእጃችን ሁሉ ጊዜ የምንይዛትን ስልክ ተጠቅሞ ህይወታችንን ማመሰቃቀል ይፈልጋል። ለምን እንደሆነ ታውቃላችሁ? እግዚአብሔር እያለን ያለው እረፉ ነው። ሰይጣን እያደረገ ያለው እረፍት አልባ ሊያደርገን ይፈልጋል። ለዛ ነው በየቀኑ የምናደርገው ነገር የማናጣ። በስልኮቻችን ቁጭ ብለን ያንን ስክሮል ስናደርግ፣ ሌላውን ስንጎበኝ፣ ሌላውን ስናይ እረፍት አልባ እንሆናለን። እረፍት አልባ አደረገን ማለት ሰይጣን ሌላ መሳሪያ መጠቀም አያስፈልገውም። ከእግዚአብሔር እንዳንሰማ፣ ከእግዚአብሔር ጋር ጊዜ እንዳንወስድ፣ እግዚአብሔርን እንዳናቅ በቀላሉ ማድረግ ቻለ ማለት ነው። እግዚአብሔርም እያለን ያለው አንድ ነገር አለ። እረፉ እኔም አምላክ እንደሆንኩ እወቁ ይላል። ታዲያ በዚህ ቪዲዮ መጨረሻ ላይ አንድ ወሳኝ ነገር ልነግራችሁ ፈልጋለሁ። በማረፍና በጸጥታ ውስጥ የመጀመሪያው ልክ እንደ ሞዴል የሚሆነን 24 ሰዓት ምንም አይነት ሶሻል ሚዲያ ባለመጠቀም በማረፍና ጸጥ በማለት ውስጥ ከእግዚአብሔር ልዩ የሆነ ምዕራፍ የምንቀይርበት ጌም ቼንጀር የሆነ ህይወታችን ላይ የሚያመጣውን ለውጥ እንድትተዋወቁ ፈልጋለሁ። ይህንን ነገር ግን ለምን እንደምናደርግና ውጤቱ ምን ሊሆን እንደሚችል በሚቀጥሉት ደቂቃዎች ውስጥ እነግራችኋለሁ። እርግጠኛ ነኝ ይሄ ቪዲዮ ይጠቅማችኋል። እንደሚጠቅማችሁ እርግጠኛ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩ። ይህንንም ቻናል ሰብስክራይብ ብታደርጉ እንደዚህ አይነት የሚጠቅሙ ቪዲዮዎች ሲለቀቁ ቀድመው ወደ እናንተ ይደርሳሉ። ለአንድ ደግሞ ለምትወዱት ሰው አሁኑ ይህንን ቪዲዮ ሼር አድርጉለት እንዲያርፍ። ምክንያቱም በዚህ ቪዲዮ መጨረሻ ላይ የምጠይቃችሁ አንድ ጥያቄ አለ። የምንጀምረውም ቻሌንጅ አለ። እስከ መጨረሻው አብራችሁ ይቆዩ። ዝግጁ ናችሁ?